ልጄ ወዳጄው ወዴት ነህ የሚለውን የኔን የመጥራት ድምፅ በምትሰማበት ሰዓት በጠራሁህ ጊዜ ወደ እኔ ትመጣ ዘንድ ስለምሻ እንጂ አንተ ወዴት እንዳለህ ለማወቅ ተስኖኝ አይደለም። ልጄ ከእኔ ከአባትህ ያራቀ ወደ እኔ እንዳትመጣ እንቅፋት ሆኖ መንገድህን የከለከለው ምንድን ነው? በኃጢአት እስር ውስጥ ሆነህ ቢሆን ከዚህ እስር የምትላቀቀው ወደ እኔ ስትመጣ ነው። እንዴት ብዬ ፊቱን አየዋለሁ አትበል። በእኔ አይኖች ፊት ማንም ንጹሕ ሆኖ መታየት አይችልም። ከነ ኃጢአትህ ወደ እኔ ና፣ አይምረኝም ይቅር አይለኝም አትበል። ከአንደበትህ እነዚህን ቃላት ሲወጥ መስማት ከባድ ነው። እኔ እኮ የፈጠርኩ አንተን ለማዳን አንድያ ልጄን እስከ ሞት ድረስ አሳልፌ የሰጠው አባትህ ነኝ። ይህን ሁሉ ዋጋ ከፍዬብህ ላንተ ምሕረት እንዴት አጣለሁ? ያንን ሁሉ ዘመን ያለፍከው በእኔ ምሕረት አይደለምን? ልጄ እባክህ ከእኔ ከአባትህ አትሽሽ። እኔ ላንተ የሚያስፈልግህን በትክክል አውቀዋለሁ። ሌላው ግን ላንተ ጥሩ የሚመስልህን ነገር ግን ከእኔ የሚያርቅህን ነው የሚሰጥህ። በኃጢአት ውድቀት ውስጥ ብትሆን እጆቼን ለመያዝና ከገባህበት ውድቀት ለመውጣት ኃጢአተኛ ነኝ ብለህ አትራቀኝ። ከእኔ የምትርቀው ሩቅ አገር በመሄድ አይደለም። እኔ በሁሉ ስፍራ ያለው አምላክ ነኝ። ነገር ግን ከእኔ የምትርቀው በኃጢአት ድግግሞሽ ውስጥ ስትሆን። ልጄ አሁን ግን የት ነህ? ያለኸውስ የት ሰፈር ነው? የኃጢአት ሰፈር ነውን? ና ከሱ መንደር ሸሽተህ ወደ እኔ ና። እኔ አንተን ማቀፍ አንተን መሳም ናፍቆኛል። ልጄ በጣም ናፍቀኸኛል። እባክህ ወደ እኔ ና። በዓለም ውስጥ ጠፍተህ ከእኔ ከአባትህ እቅፍ አትራቅ። ከእኔ ያለህን ሁሉ ተካፍለህ የወጣህ እንኳን ቢመስልህ ምንም አታስብ። ስትመለስ እኔ አባትህ በታላቅ ድግስ እቀበልሃል። ከእኔ ወስደህ ካጠፋኸው ነገር በላይ አንተ ለእኔ ውድ ነህ። የአንተ ወደ እኔ መመለስ ትልቁ ደስታ እርሱ ነው። ኃጢአት እያሳደደህ በስቃይ ለምን ትኖራለህ? ከኃጢአት ኃይል እጋርድሃለሁና ፈጥነህ ወደ እኔ ወደ አባትህ ተመለስ። ብዙ ጊዜ ወደ እኔ ለመምጣት መንገድ ጀምረህ የሰዎች ንግግርና የአንተ የውስጥ መልእክት ስቦህ ከመንገድ ቀርተሃል። ሰዎች እርሱን አንተን ይቅር አይልህም፣ የአንተ ኃጢአት ብዙ ነው፣ እንዴት ወደ እርሱ ትቀርባለህ ብለውሃል። ውስጥህ ደግሞ በደለኛ መሆንህን ብቻ እየነገረህ ወደ ቅዱሱ ወደ እግዚአብሔር በምን አቅም ትሄዳለህ እያለህ የኔን የምህረት ጥልቀት ከልሎብሃል። ይሄ ሁሉ የጠላት ምክር ነው። ሕሊናህም ሰዎችም ከእኔ ሊያረቁህና ላልተገባ ጥፋት ሊዳርጉህ ነው እንዲህ የሚሉ። እነርሱ አባትና ልጅ መሃል ገብተው ፍቅርን የሚበጠብጡ ናቸውና አትስማቸው። ልጄ ሆይ አዎ እኔ ጻድቅና ቅዱስ አምላክ ነኝ። ይህ ማለት ግን መሐሪ አይደለሁም ማለት አይደለም። እኔ ለሰው ሁሉ በኃጢአቱ ልክ ቅጣት ብሰጥ ማንም ወደ እኔ የሚቀርብ የለም። ወደ እኔ እንድትቀርብ አቅም የሚሆንህ የኃጢአትህ ቅለትና ክብደት አይደለም፣ የእኔው ምሕረት ነው። እና ከእኔ ምሕረትና ከአንተ ኃጢአት የቱ ትልቅ ነው? የቱን ያሸንፋል? እኔ በዓለም ሁሉ ላይ ለሚሠራው ኃጢአት የሚሆን ምሕረት እንዳለኝ በቀራንዮ አሳይቻለሁ። እኔ ያሳየሁህን እያየህ ቅረበኝ እንጂ
አካባቢህ ላይ ያለውን የጠላት ድምፅ እየሰማህ ወደ ኋላ አትበል። የምወድህ አባትህ አንተ የምትመጣበትን ቀን በናፍቆት እጠብቃለሁና ወደ እኔ ተመለስ።